ግን አይታዩም ስትወጣ ነው የሚታየው ታውቃለህ እሱ ነገሮች ስትወጣ ነፃ ስትሆን ነው የሚታየው እና ሄድኩኝ ሲሄድ ስልክ አያነሳም ረጅም ሰዓት ስልክ አያነሳም ከዛ ፈልጌ ያገኘሁትና ሲያየኝም ደስተኛ አልነበረም እና ትጠራጠሪኛለሽ ነው የሱ ኢንቴንሽን እግዚአብሔር በሚያውቀው ጓደኞች የምጠይቃቸው ምስክር ናቸው የምር ይርባዋል ብዬ ሄድኩት የምር ቸግሯል ብዬ ሄድኩት እና ሳይን ተበሳጨ ጭራሽ ተናደደ ምን ሰራለሽ ምናምን ሰው መዝናናትም አይችል ምንድነው የምትጠረጥሪኝ አልፈልገውም ይሄን ሪሌሽንሺፕ ምናምን ብሎ ቀውጥ እዛ ግራ ገባኝና እኔ እኮ ላንተ እንደው ፐርሰናሊ እኔ ላንተ ብዬ ነው ላንቺ ብዬ ነው የምላይ ነሱ አይደለም ሰው ሲለኝ በጣም ስለሚረብሸኝ በቃ ፈልገህ ዊኒንግ ሆነ ያረከው ነገር መወቃቀሱ ምናምን መጣው ብዬ ማሰብ አይነሱ ያን ቀን ግን አሞኝ ነበር የእውነትም ለሱ ብዬ ነው የሄድኩት ነው እኔ እኮ ላንተ ብዬ ነው የመጣሁት ስለው እኔ ነኝ ብዬሻለሁ አይደል ዋልኩ ማለት አላልከኝም ከዛ ግን ዛሳት ላይ አሞኝ ነበር ምናምን ብቻ ለምኛው ምናምን ታረቀን ሲመስለኝ ግን ከዛ በኋላ ትንሽ ቆየን ግን የኔና የሱ ሪሌሽንሺፕ ያለቀው ያን ቀን መሰለኝ እኔ መልሼ የታረቁት ምናምን የለመንኩት ምናምን ከዛ ግን አልቋል ከዛ በኋላ እያንዳንዱ ነገር ኖቲስ ማድረግ ጀመርኩ እያንዳንዱ ነገር መከታተል ጀመርኩ ምናምን ነው እኔና እሱ መጨረሻ መለያየታችን ስንለያይ ጦርነት ነበር እና የመጀመሪያው ማለት ነው ልክ የሚገቡ ሰዓት ስልኬን እንደዚህ ጂ እየጠበቅኩት ሁሉም ሰው እየደወለ ነው ማያውቀው ሰው ይደውላል ጦርነት ታይም ማለት ነው እየገባ ኦፍ ኮርስ ተለያይተናል ግን ተስፋ ነበረን ነገር እንደዚህ ጂ እየጠበቅኩት አልደወለም እያየሁት ኔትወርክ ተዘጋ ያንቀን ቆረጠል መኖርና አለመኖር አሁን አይወደኝም እንትን አልነበረም መጥፎ ነበር ምናምን ብዬ ያን ያለ ተጋነነ ማውራው ታሪክ የለኝም ቱ ቢሆንስት ሂውዝ ጥሩ ሰው አባይ በድሎኛል እንትን አድርጎኝ ምናምን ብዬ ባወራው ነገር የለኝም ቢኖር ማውራት አልፈልግም በቃ ቆንጆ ጊዜ ነበር ደሳስ የሚሉ ቀናቶችን አሳልፈናል ስለዚህ ዛሬ ለኔም ለሁላ ሪሌሽንሺፕ አይጠቅመኝም አንዳንዴ ስታመሰግን ቆንጆ ግን ስንለያይ መተና ወይ ለኔ ታሪከኛ ነኝ ታውቃለህ ስንለያይ የተለያየንበት ምሪዝ ያስቃል ከዛ መጣውና አገኝሽ ብሎ ነው ያገኘው ከዛ ሰላው አብረን መቀጠል አንችልም ማለት እሺ በጣም ነበር የምወደው አልዋሽ ማለት ፍቅር ያዘኝ እኔ ለመጀመሪያ ጊዜ ከሱ ነበር እሺ እና የሆነ ቀን ፍቅር ያልቃል ብዬ ቪዲዮ እንዲያልቅ ካደረጋችሁት ያልቃል ምን ቪዲዮ ሰርች ነበር አይተው ከሆነና ኦኬ ያልቃል አልኩ እኔ እናቴ እድሜ ልኳን አንድ አይነት ቀለበት አርጋ ስላየዋት የሚያልቅ አይመስለኝም ነበር ፍቅር ከዛ ያልቃል ለካስ እንዳልቅ የሚያደርገው አብሮ ያለው ሰው እንጂ ፍቅር ስለማያልቃል ያልቃል ኢንሴንስ ያልቃል ባይዘው ይሄ ፍቅር ዘላለማዊ ነው ምናምን ይሉት ነገር ፍቅር ዘላለማዊ ከአምላክ ጋር ብቻ ነው ባይዘው ከሰው ጋር ያለ ፍቅር ሰዎች ነና ደባይ የሚደረግልን ነገር ልክ ካልሆነ የሆነ የነቃህ ቀን ኦኬ ትላለህ ከዛ መለየት አለብን አለ ኦሬዲ ተለያይተናል ለምን ስለው ትግራይ ጦርነት ነበርና አንቺ አማራ ነሽ አለኝ እኔ ትግሬ ነኝ አለኝ እና ቤተሰቦቼ ደግሞ ከትግሬ ውጭ እንዳገባ አይፈልጉም ማለት ነው what ግን ደግሞ በዛ ሁሉ ውስጥ ምን ተምሬያለሁ መሰለ እኔ ልጁኜ ጌታን ሳቀው በቤተሰብ ነው ማቀው ከሱ ጋር በነበርኩባቸው ሰዓቶች ጌታ ማን ነው ብያለሁ ተላጣጥኝ ሄጃለሁ ኦርቶዶክስ ቤተክርስቲያን የሚወጣ ነው ወዶ ሰላም ይስለማኛል ስቲል በቃ የሆነ አይነት መረጋጋት አለው እና በጸለይ ፈልግ ደስ ይለኛል በቃ ይሄዳለሁ እግዚአብሔርም ሆነ ጸልዩ ጸሎትን ነው የሚሰማው ብቻ ብዙ ነገር ሆኛለሁ ይሁን ሌላ ሴት ይሆኛለሁ ምንድነው ያለኝ ያልሽው እኔና አንቺ አብረን አንቀጥልም ለምን ስለ አንቺ አማራ ነሽ አለኝ ያን ቀን ማክስቴ ጋር ደወልኩት አባቴ ቤተሰቦች ጋር ደወልኩት ምንድነኝ እንዴ አልኳቸው አላውቅም ላይክ አባቴ 2 5 ሳይሞላኝ ነው የሞተው የአባቴ ቤተሰቦች አላውቃቸው ዲቴል ስለዚህ አይ ዶንት ኖ ሰው የሚጠራው በአባቱ ነው ምን እንደሆነ ሁሉ አላውቅም ሰሜን ውስጥ ነው ያደግኩት ራያ ቆቦ ወሎ እዛ አካባቢ ሁሉም ሰው አለ ብሄር ምን እንደሆነ አናውቅምኛ የጦርነቱ ጊዜ መቀሌ ነበርኩ ወርቅ ህዝብ ማለት ምንም ሁን በሰውነት የምትከበርበት ሀገር ቶሎስ ደሰደመተ 21ኛው ሴንቸሪ ላይ በእኛ እሱ አይደለም የገረመኝ የኛ ኩያዎች የኛ ባቾች እንደዛ ሲሉት በሁለት አመት ነው የወልደው በሁለት አመት ይወንዳው ከበልጥ ያንተ ኩያ ነው እሱ ሰውዬ እስቲ ስለ መቀሌ ቆይተሽ ንገሪኝ
መቀሌዬ እንደ መቀሌ በጣም ማየት ከምፈልግበት እንዲህ ነው። እኔ ራሴን ወደዛ ሄጄ አላውቅም እና እኔ ራሴን ችዬ በደንብ ትራቨል ማድረግ የምችልበት ሁኔታ ላይ ጦርነት ተከሰተ። መጀመሪያ ከኮሮና ይቀርማል። ኮሮና መጣ፣ መንቀሳቀስ ተከለከለ። ከዛ በኋላ ጦርነቱ መጣ። እስካሁን ሳይቀረኝ በጣም ማየት የምፈልገው ህዝብ በጣም ማየት የምፈልገው ቦታ ንገሪኝ እስኪ፣ አስጎብኝ። አንድ ቀን እንሄዳለን። አይ እኮ አንድ ቀን እንሄዳለን። መቀሌ በጣም ትልቅ ያልሆነች ከተማ ነች። ከዛ ግን ቆንጆ ከተማ ነች። መቀሌ ውሃው ከባድ ነው። እንደ ሀብታም ልጅ ሃይላንድ ውሃ የጠጣሁት መቀሌ ሴት ነው። ውሃው ከበድ ይላል። በጣም ጨው ነው ውሃው፣ ሊትራሊ ጨው ነው እና ጠጣው። የሚያምር ፀጉር ነው የነበረኝ። መቀሌ ገብቼ ፀጉሬ እንደዚህ ሆነ የወጣሁት ሳስቶ ማለት በጣም ሳስቶ በጣም ዳሜጅ ያደርጋል ምናምን እና ስለዚህ ምርጫ የለም እንደ ሀብታም ልጅ አሬትም እንደዚህ ነው። አዳማ እንደዛ ነው አይገስ ይሄ ጥርስ ማበለዝ መቀሌ ጥርሳቸው አይበልዝም አክቹሊ ግን መቀሌ እኔ የህይወቴን በጣም ደስ የሚለውን ጊዜ የህይወቴን ደወረስ ታይም የሚያሳልፍኩት መቀሌ ነው። እንዳልኩት ጦርነት ውስጥ ነበርኩኝ። ሰው ሲሞት ለመጀመሪያ ጊዜ ያየሁት መቀሌ ነው።